ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር፣ ዋናው እንዴ ምን አይነት እብደት ውስጥ እንደገባን እስቲ ገንዘብ 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 ሰው የዕለት እንጀራ ግን መንገብገብ ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄን የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ ጌታ ምን እንዳለ ታውቃላችሁ? እይክል አሃዱ ገብር ለክልያ ጋይስ ተቀንዮ። ሰው ለሁለት ጌቶች መገዛት ይችላል ነው የተባለው እንዴ? አይቻልም። ለምን? አንዱ ቆል የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሂድ ብሎ ያዘዋል፣ ሞላ ቆላ ብሎ ሂድ ብሎ ያዘዋል። ለማንኛው ይወጣል ይሄ ሰውዬ? አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁን ደጋ ይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን እህትን እናትን እንዴ ወንድም እህት ባይድ ዘመድ ባልንጀራ እሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሻጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ። ይሄ ሁሉ ምንድነው? መሃል ላይ ጣዖት ቆሞበት